ሰላም ጤና ይስጥልኝ እንዴት ናችሁ? ይህ ሳቢያን ኤሌክትሮኒክስ ነው። ሳቢያን ኤሌክትሮኒክስ የተለያዩ የኤሌክትሮኒክስ እቃዎችን ጥገና አገልግሎት እንሰጣለን፣ እንሸጣለን፣ እንገዛለን፣ እንዲሁም እንለውጣለን። ሌሎችም የዘመናዊ የቴክኖሎጂ ያላቸውን የኤሌክትሮኒክሶች የማማከር አገልግሎት እንሰጣለን። መግዛት ወይንም መሸጥ ከፈለጋችሁ በውስጥ መስመር ያናግሩን። ዛሬ ደግሞ ላወራችሁ የፈለኩት ስለ ኦቭን ነው። ኦቭን ያው ሁላችንም ቤት ውስጥ እጅግ በጣም አስፈላጊ የሆነ የአንዱ የኤሌክትሮኒክስ እቃ ነው። ኦቭን ውስጥ ትልቁና ዋጋ ያለው ነገር አንዱ ፕሌቱ ነው። ማንም ሰው ሊረዳው የማይችለው ነገር ቢኖር ኦቭን ውስጥ ዋጋ አለው ከተባለ ትልቁና ዋጋ ያለው ነገር ፕሌት ነው። ይህ ፕሌት ወይንም ምጣድ ትሉታላችሁ አብዛኛው ከስተመሮቻችን። ይህ ፕሌቱ ኦቭን ውስጥ ካለው ዋጋና ለመጠገንም ደግሞ ኮስት ከሚያደርጋችሁ ነገር ውስጥ አንዱ ነው እና ኦቭናችሁ ወይም ፕሌቱ ለምንድን ነው የሚበላሸው? አንደኛ ሊበላሽ የሚችለው ስዊች ነው። ስዊች ልክ ኦቭኑን የሚከፍትልንና የሚዘጋልን የኤሌክትሪክ ማዘዣ ፓርቱ ነው። ሁለተኛ ራሱ ፕሌቱ ነው። ፕሌቱ ሊበላሽ የቻለበት ምክንያት አንደኛ ረጅም ሰዓት ሲሰራና ሲገነፍልበት ነው። በመጀመሪያ ደረጃ ለምንድን ነው የተበላሸው? አሁን እዚህ ጋር እንደሚታያችሁ ክራክ አድርጓል። ይህ ፕሌት ክራክ። ለምን ክራክ የሆነበት ምክንያት አብዛኛውን ጊዜ ወተት፣ ቡና፣ ሻይ ሲደፋበት ወይም ወጥ ሲገነፍልበት፣ ቀይ ወጥ ምናምን ሲገነፍልበት ውስጥ ላይ ያሉት አራቱም ዋየሮች እዚህ ላይ 4 መስመሮች አሉ የሚሰኩ 1 2 3 4 እነዚህ መስመሮች ፓወር ተሸካሚ ናቸውና እዚህ ላይ ካሉት ቀጫጭን ዋየሮች ላይ የመሰንጠቅና ክራክ የማድረግ ሙቀቱና ፈሳሹ በሚገናኝበት ጊዜ ክራክ የማድረግና ገመድ የማቋረጥ ችግር ያጋጥመዋል። በዛን ጊዜ ልክ እንደምታዩት ይህ እጅግ በጣም ስለበዛበት ነው ሸክላው የተሰነጠቀው። ከነ ያቋርጣል፣ መስመሩ ያቋርጣል፣ ውስጥ ላይ ይበታተናል። አንዳንዴ እንደውም ያውን የሚለቅ ነው እየለቀቀ ያለ ነው። ይሄ ውስጡ በስብሷል፣ ሾልኳል እና ትልቁ የኦቭናችሁ ጥቅም ፕሌቱ ነው። ፕሌቱ ደግሞ ከተበላሸ በቀላሉ የሚጠገን አይደለም። ቼንጅ የማድረግ የመቀየር ግዴታ ውስጥ ትገባላችሁ እና ስለዚህ ከማስቀየራችሁና ብልሽት ውስጥ ከመግባታችሁ በፊት ለረጅም ጊዜ እኛም ከቀየርንላችሁ በኋላ ፕሌት ለረጅም ጊዜ ሊጠቅማችሁ የሚችለውን ጥንቃቄ ማድረግ ያስፈልጋል። አንደኛ ረጅም ሰዓት ለኩሳችሁ አለመቆየት። ሁለተኛ ደግሞ የምትጠቀሙት ምግብ ሊሆን ይችላል፣ ወጥ ሊሆን ይችላል፣ ቡና ሻይ ሊሆን ይችላል፣ ሌሎችም ፕሌቱ ላይ ውሃም ገንፍሎ ሊፈስበት ይችላል። እንዳይገነፍልበት ወይም ረጅም ሰዓት እንዳይረሳ ጥንቃቄ ማድረግ ያስፈልጋል። ሌላው ደግሞ ፕሌት ስታስቀይሩ አብራችሁ ስዊቹን ቼክ ማድረግ ያስፈልጋል። ስዊች ማለት ያው ልክ እንደምትመለከቱት ይሄ ማለት በተለይ አራቱንም ገመዶች የሚያሳይ ፓወር የሚሰጥ የሚያዝዝ አጥፋ፣ ቀንስ፣ አብራ ሊል የሚችልልን ስዊቻችን ይህ ነው። ኦን ኦፍ ልናደርገው የምንችለው በዚህ ነው። ስለዚህ አንዳንዴ ስዊቾች ልክ እዚህ ጋር ያሉት ፓወር ተሸካሚዎች በርን ካረገ ላይታዘዝ ይችላል፣ ወይም ደግሞ ሙቀቱ እጅግ በጣም ስሎው ሊሆን ይችላል። አብዛኛው ከስተመር ገመድ ላይ መስመር ላይ ነው የሚመስለው፣ ግን ፕሌት ወይ ፕሌቱ ነው ወይ ስዊቹ ነው ሊቀየር የሚችለው። የምንሳሳተው ነገር ግን ፕሌቱም ስዊቹም ከተበላሸ ሁለቱም ግዴታ ይቀየራል። አንዳንድ ሰው ያን ነገር ፕሌቱን ብቻ ቀይርልኝ ወይ ስዊቹን ብቻ ቀይርልኝ ብላችሁ ለውጥ የሚመጣ ይመስላችሁ። ወይም ደግሞ እያንዳንዱ 2 ፕሌት ካለ 2 ስዊች አለው፣ 4 ፕሌት ካለ 4 ስዊች አለ። ስለዚህ አንዱ ስዊች ቢቀየር ሁሉም ፕሌት ይሰራል ማለት አይደለም። ሁሉንም መቀየር
ሌላው ደግሞ በተጨማሪ የዳቦ ቤቱ የኦቨኑ የስር ነው። የስሩ በአብዛኛው ጊዜ 90% ስዊች ከተበላሸ ምንም አይነት ወይ ላይኛው ወይ የታችኛው ብቻ ይሰራል። ኦብቪየስሊ ደግሞ ምንም ላይሰራ ይችላል። ስለዚህ ኦቨናችሁን ለማሰራት ከፈለጋችሁ ወይም ለማስጠገን ከፈለጋችሁ ሙሉ አክሰሰሪ እና ሙሉ ስፔር ፓርት አለን። ዩቲዩብ ላይ፣ ፌስቡክ ላይ እንዲሁም ቲክቶክ ላይ ስልክ ቁጥራችን አለ፣ ይደውሉልን። ኦቭንም መሸጥ፣ መግዛት፣ መለወጥ ከፈለጋችሁ ሌሎችም የኤሌክትሮኒክስ እቃዎች በውስጥ መስመር ያገናኙን። እናመሰግናለን።